ጤና ይስጥልን ክቡራን ተመልካቾቼ እንደምን አላችሁ? አቤል አለማየሁ ነኝ። በዚህ ቪዲዮ እንግዲህ አቡነ ዘራብሩክን ወደ ደብራቸው እንሸኛለን። አቡነ ዘራብሩክ ኢትዮጵያዊ ጻድቅ ናቸው። ኮተቤ አካባቢ ማለትም ከኮተቤ መምህራን ኮሌጅ ግርጌ ጋር በሚያስገባ መንገድ አለ። በዛ ጋር ወደ ላይ ይወጣል። ከዛም ሰላም ዳቦ የሚባል አካባቢ አለ። እዛ ጋር የሚገኘው ቅዱስ ዑራኤል ቤተክርስቲያን ውስጥ አብሮ ታቦታቸው በተለምዶ አነጋገር ደባል የሚባለው እዛ ነው እንግዲህ የሚገኘው ደብራቸው ማለት ነው አቡነ ዘራብሩክ። ይህ አሁን እንግዲህ እየተመለከትነው የምንገኘው 7 ታቦታት የሚያርፉበት ኮተቤ ወንድራድ ሃይስኩል ትምህርት ቤት ፊት ለፊት የሚገኝ ታቦት ማደሪያ ተብሎ የሚጠራ አካባቢ ነው። በተለምዶ እድር ሜዳ ይባላል። በየዓመቱ እንግዲህ እዚህ መጥተው ከሚያድሩ 7 ታቦታት መካከል አንዱ የአቡነ ዘራብሩክ ማለት ነው። እንግዲህ ታቦቱ ካደረበት ስፍራ ወደ ደብራቸው ሊመለስ በሂደት ላይ ነው የሚገኘው። በነገራችን ላይ ከ7ቱ ታቦታት መካከል 5ቱ በዕለተ ጥምቀት ወደ ቦታቸው ወይም ወደ ደብራቸው የሚመለሱ ሲሆን በቃና ዘገሊላ ቀን ትናንትና ቅዱስ ሚካኤል ታቦትም እንዲሁ ወደ ቦታው ተመልሷል። ዛሬ ደግሞ ጥር 13 አቡነ ዘራብሩክ እንዲሁ ወደ ደብራቸው ይመለሳሉ። እስከ ጥር 13 የሚቆዩበት ምክንያት ጥር 13 ከዚህ ዓለም በህይወት ወይም በስጋ የተለዩበት ያረፉበት ቀን ስለሆነ ያንን ለማሰብ ጥር 13 ነው እንግዲህ የአቡነ ዘራብሩክ ታቦት ወደ ደብሮ የሚመለሰው ማለት ነው። በዚህ ቀን እንዲሁ እግዚአብሔር አብም ወደ ደብሮ የሚመለስበት ቀን እንደሆነ ይታወቃል። እንደምትመለከቱት እንግዲህ መሬት ላይ ታቦቱ የሚያልፍበት ምንጣፍ ተነጥፏል። እንግዲህ ስጋጃ ነው የምንለው። ይሄንን በፕላስቲክ የተሰራ የማዳበሪያ አይነት የሚሰራ ምንጣፍ ነው። ሌሎች ደብሮች ላይ ግን እንደምንመለከተው ምንጣፍ ነው ሙሉ ለሙሉ ያለው። በእርግጥ እዚህ ምንጣፍ ይነጠፋል፣ ትመለከቱታላችሁ ልጆችም ይዘው ሲሄዱ። ነገር ግን ገና በጣም ያልተደራጀ ደብር መሆኑን ያሳያል። እዚሁ አዲስ አበባ ውስጥ ሆኖ ማለት ነው። ሌሎች ቤተክርስቲያኖች እንደምትመለከቷቸው በጣም ሀብታም ሆኖ ደብራቸው ላይ ሁሌ ገንዘብ ይጠየቃል፣ ይለመናል። የአቡነ ዘራብሩክ ግን ማለት የቅዱስ ዑራኤል ቤተክርስቲያን አሁንም በመሰራት ላይ ነው የሚገኘው። ይህ ቤተክርስቲያን በዚህ አይነት መልኩ ነው ያለው። ገና እየተሰራ ያለ ደብር ነው። እንደነዚህ አይነት ያሉ ደብሮችን ማገዝ ተገቢ ነው። ወደ ኮተቤ መታችሁ እንግዲህ በአሁን ጥር 22 ራሱ ዑራኤል ይነግሳል። ዋናው ዑራኤል አካባቢ ያለው ቤተክርስቲያን አለ። ከዛ ተርፈን ደግሞ ወደዚህ ጎራ ብላችሁ አቡነ ዘራብሩክን ተሳልማችሁ ቅዱስ ዑራኤልን ተሳልማችሁ እገዛ ማድረግ ካለብን እንደነዚህ አይነት ቤተክርስቲያኖችን ነው ማገዝ የሚገባን። ዑራኤል በአንድ ወቅት እጅግ ገናና የነበረ በጣም በርካታ ሀብትም ማፍራትን በርካታ ሰዎችን ማፍራት የቻለ ጸበሉን በርካታ ሰዎችን ያዳነ ታቦት መሆኑ ይታወቃል። ታቦታቸው ወደ ደብራቸው እየተመለሰ የሚገኙት ኢትዮጵያዊ ጻድቅ አቡነ ዘራብሩክ 12 ክንፍ እንደነበራቸውና በቅዱስ ስሉስ ፊት ማለትም በሥላሴ ፊት ይቆሙ እንደነበር ታሪካቸው ገድላቸው ያስረዳል። ጻድቁ አቡነ ዘራብሩክ አባትና እናታቸው የተባረኩ ከቅዱሳን ወገን የሚሆኑ ነበሩ። የአባታቸው ስምም ቅዱስ ደመ ክርስቶስ ሲባል እናታቸውም ደግሞ ቅድስት ማርያም
ሞገሳ ትባላለች። ጻድቁ ገና በእናታቸው ማኅፀን እያሉ ነበር ብዙ ታምራትን የሚያደርጉት እግዚአብሔር መርጧቸዋልና ይላል ታሪካቸው። በኋላም ከክርስቶስ ልደት በኋላ በ8ኛው መቶ ክፍለ ዘመን መጨረሻ ላይ በነሐሴ 27 ጻድቁ አቡነ ዘርአብሩክ ተወለዱ። በ40 ቀናቸው ተጠምቀው በካህናት አፍ ጸጋ ክርስቶስ ተባሉ። ከዛም ቤተሰቦቻቸው በጥሩ እድገት አሳደጓቸው። 7 ዓመት በሞላቸው ጊዜም በልጅነቴ የዚህን ዓለም ክፋቱን እንዳላይ ብለው ቢጸልዩ አይናቸው ብርሃናቸው እንዲነጠቅ ቢጸልዩ ወይም ጥያቄያቸው ሰምሮ እንግዲህ ብርሃናቸውን በ7 ዓመታቸው እንዳጡ ታሪካቸው ያስረዳል። አቡነ ዘርአብሩክ ዛሬ እንግዲህ ሮብ ነው፣ የስራ ቀን ነው። ነገር ግን በጣም ትንሽ የማይባል ሰው አለ። ከሌላው ቀን የታቦት ሽኝት አንጻር ግን ስንመለከተው ሁሌ በ13 ከዚህ ስፍራ የአቡነ ዘርአብሩክ ሽኝት እንደ ሌሎቹ ቀናት እንደ ጥምቀት ቀን ወይም ደግሞ እንደ ቃና ዘገሊላ እንደ ሚካኤል ቀን አይሆንም። ዋና ምክንያቱም የስራ ቀን መሆኑ ሲሆን ከዛ በተረፈም ደግሞ አዲስ ደብር በመሆኑም ሊሆን ይችላል የሚል ግምት ነው ያለን። ይህን ደብር በጣም ከፍ ማድረግ በተለያዩ በፋይናንስም አልባሳትም በተለያዩ ነገሮችም በተገቢ ሁኔታ ማገዝ ይገባል ብዬ አስባለሁ። በነገራችን ላይ የጻድቁ አቡነ ዘርአብሩክ አባታቸውም አይነ ስውር የነበሩ ሲሆን አቡነ ዘርአብሩክ በተወለዱ ጊዜ ግን አይናቸው በርቷል። አቡነ ዘርአብሩክም ከ7 ዓመታቸው ጀምሮ 7ቱን አጽዋማት ሲጾሙ ነበር። በዚሁ በ7 ዓመታቸው የዚህን ዓለም ክፋት እንዳላይ አይኖቼን አሳውርልኝ ብለው ጸልየው እንደ ጥያቄው እንደሆንላቸው ቅድም ነግራቸዋለሁ። ነገር ግን በ12 ዓመታቸው ኢየሱስ ክርስቶስ ለዓለም የምታበራ ብርሃን አደርግሃለሁ ብሏቸው ብርሃናቸውን መልሶላቸዋል። የቅዱሳት መጽሐፍ ምስጢር ሁሉ ገልጾላቸዋል። በሲኦል ውስጥ ገብተው ጭምርም ይጸልዩ ነበር ይላል ገድላቸው። አቡነ ዘርአብሩክ እንግዲህ ኮተቤ አካባቢ ከሚገኘው ቅዱስ ዑራኤል ቤተክርስቲያን ጋር በጋራ ካለው ደብራቸው በተጨማሪ ትግራይ ውስጥም የአቡነ ዘርአብሩክ ደብር እንደሚገኝ ይታወቃል። ክቡራን ተመልካቾቼ ጥምቀትና የአቡነ ዘርአብሩክ ታሪክ ላይ መሰረት ያደረገው የዛሬ ቪዲዮ በዚህ ያበቃል። በሌላ ቪዲዮ በቶሎ መለሳለሁ። እስከዚያው ሰላም። አቤል አለማየሁ ነበርኩ። ይህን ገጽ ወይም ይህን ቻናል ሰብስክራይብ እንድታረጉ ጋብዛለሁ። መልካም ጊዜ። ሰላም።